ችግር የለብንም እኛ የሚፈጠሩ ችግሮች ቢኖሩም ራሱ እንፈታቸዋለን ተገናኝተን አላህ ፍቱት ባለን አቅጣጫ እሱ የነገረን መንገድ አለ። فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا የቁርአን መመሪያ ያለው የቁርአን መመሪያና መረጃ የሌለው አንዳች ነገር የለም እኛ ጋር በዛም ላይ የምንመራውና የማንግባባባቸው ጉዳዮች ቢከሰቱ ተወያይተን በቁርአኑ በሐዲሱ መሰረት መስመር እንይዝበታለን ማለት ነው። ተነጣጥለን ተጋጭተን አንርቅም፣ አንራራቅም፣ አንለያይም። ምናልባት የሸይጣን ጉትጎታ ብሶበት ስሜቱ አሸንፎት አሰብያ ይዞት ወገንተኝነት ይዞት የተሸነፈ ሲቀር ማለት ነው። ጥንቃቄ የተወሰዱ ሌሎች ብዙ። ስለዚህ ይህንን በሚመለከት ሁላችንም ማወቅ ያለብን ነገር አለ። አላህ አስተሳስሮናል። ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። በተለያየ ብሔር ፈጥሮን በተለያየ ቋንቋ ፈጥሮን ሲያበቃ በኢስላም ግን አቀናብሮናል፣ አስተሳስሮናል፣ አሰባስቦናል። እንደውም ወላ ተፈረቁ ብሎም ትእዛዝ አስቀምጧል። አትነጣጠሉ ነው ያለው። ሌሎቹንሳ እነዛ የተሰጧቸውን ትእዛዛቶች በመጣሳቸው ምክንያት ከገቡት ቃል በማፍረሳቸውና በመራቃቸው ምክንያት አላህ ምን አላቸው? أصحاب السبتين أتقالوا مالتنا فأغرينا بينهم العداوة والبغضاء إلى يوم القيامة. قيامة اسكم يكون زي درس بمكاكلاتهم كأمنات بمراقاتهم كهدتن መንገዳቸውና ጉዳያቸው ብለው በመያዛቸው ምክንያት የፈጣሪን ትእዛዝ ከመጣሳቸው አንፃር በመካከላቸው ጠብና ጥላቻን ጥያለሁ አለ አላህ። አላህ ነው ያለው። ማንም ሊያስታርቀው የማይችል ነው። ኢላ የውሚል ቂያማ እስከ ዕለተ ቂያማ እስከ ፍርድ ቀን ድረስ ነው ያለው። እኛንሳ ተሰባሰቡ፣ ተያያዙ፣ በሐቅ ላይ አትነጣጠሉ ብሎናል። በዚህ መሰረት ነው የምንሄደውና አንዳንድ እውቀት ያላቸውም ሰዎች ተብለዋል ማለት ነው፣ ተዘልፈዋል። إنك لمن المرسلين على صراط مستقيم أنت كملك تنيوتشونه لزوم كتتنيو من قرل الله نوصل نبي محمد نبينته مسكره الله نوصل مؤمنان مؤمننته مسكره الله نوصل القرآن حقنت برهاننت مرينت يمسكره النام ያወረደው አላህ ከመሰከረው በኋላ ሰዎች ለሚናገሩት ነገር ምንም አይነት ግምት ልንሰጥ አይገባንም። እቺን በስሱም ቢሆን ላስተላልፍላችሁ እወዳለሁ። በተረፈ እዚህ ቤት ላይ እየተተላለፈ ያለውን ትምህርት እየተሰጠ ያለውን አስተምህሮት እየተመለሰ ያለው ምላሽ ሌሎችም መተው በስርዓት ሲወያዩ የሚሰጣቸው ምላሽ ይዘው ነው መሄድ ያለባቸው፣ ወይም ሌሎቻችንም ልንይዘው ይገባል። በሌላ ቦታ ላይ ተገናኝተን ከሌሎች ሰዎች ጋር ውይይት ልናደርግ እንችላለን። በዛ አጋጣሚ እዚህ የተማርነውን ትምህርት ተግባራዊ ማድረግ መቻል አለብን፣ ልንጠቀምበት ይገባል። በተለይ ደግሞ እየተቀረጸም ስለሆነ ይህንን ሌሎችም እንዲጋሩት ሼር የማድረግ የማድረስ ዳዕዋውን ከወዲሁ
ተደራሽ የማድረግን ስራ እንደሰራን ነው። አዳሉ አለል ኸይር ከፋዒሊህ እንደሚባለው ሐዲስ ወደ ኸይር መንገድ ወደ ጥሩ ወደ ትምህርት ሊሆን ይችላል፣ ወደ ጥሩ ስራ ሊሆን ይችላል። የመራ ሰው ያው ስራውን እንደሰራው ነው የሚቆጠረውና ይህም አጅር እንዳያመልጠን ነው። በኢስላም ውስጥ ትልቁ ሳልቬሽን ላኢላሃ ኢለላህን መመስከር፣ በትእዛዛቱ መኖር፣ ተግባሩን መተግበር። ከተግባራቱ ውስጥ ሰላት ነው፣ ጾም ነው፣ ዘካ ነው፣ ሐጅ ነው፣ ሌሎችም ተግባራቶች አሉ። ይህ የመዳኛ መንገዳችን ነው። ደጋግመን ነው የምናወራው። የመዳኛ መንገዳችን ነው። ሰው ምንም አይነት ነገር ሳይዝ ምንም ዋስትና ሳይኖረው ድኛለሁ ሊል አይችልም። ሊዳንበት የሚገባው መንገድ ፈጣሪ ነግሮናልና ማለት ነው። በብዙ እንትኖች ላይ እዚሁ ቤት ላይ ከተላለፉ ከሆኑ ቪዲዮዎች እንደምንረዳው ብዙ ሰዎች ጥያቄ እየጠየቁ ነው። ከነቢዩ መሐመድ በፊት እስልምና ነበረ ወይ እየተባለ የመዳኛ መንገድ ምን ነበረ ከዛ በፊት ለእናንተ ለሙስሊሞች እየተባለ ጥያቄ እየተጠየቀ ነው። መልሱ ደግሞ እየተሰጠ ነው። ሌላ ቦታ ልትጠየቁ ትችላላችሁ ሙስሊም ወንድምና እህቶች ማለት ነው። ልትጠየቁ ትችላላችሁ። ትላንትናም አዳማ ላይ እንደዚሁ ተመሳሳይ የሆነ ጥያቄ አንዱ ኮፍያ አድርጌ ሲያየኝ መጣና ቅያማ እኮ ተቃርቧል፣ ቶሎ ጌታን በመቀበል ወደ መዳን መምጣት ነው አለኝ። ቅያማ ማለት ምን ማለት ነው በሚል ተጠያየቅን፣ ቀጠልን። ወደ በኋላ ጥያቄውን ወደ ኢየሱስ ክርስቶስ ማንነት መለስ ነውና ሌሎች መጡና አጨናገፉ፣ አቋረጡት። በጭራሽ እሱ ሊከራከርህ ነው እንጂ ሊሰማህ አይደለም አሉና ሰውየውን ሸፍነው ይዘውት ሄዱ። እና መንገድ ላይ ሊያጋጥማችሁ ይችላል። በተለያዩ ስፍራዎች ላይ ውጭ ሀገርም ያላችሁ ሀገር ውስጥም ያላችሁ እንደዚሁ በሶሻል ሚዲያም ይሁን በአካልም በተገናኛችሁ አጋጣሚ ላይ ኢስላም ሐቅ መሆኑን አስረግጠን በማስረጃ መንገር መቻል አለብን። ለምን أستاذ جزاكم الله خيرا بارك الله فيكم ونفع الله بكم وبنصيحتكم الغالية وجعل الله ذلك في موازين حسناتكم وتقبل الله منا منكم الصيام والقيام وقراءة القرآن وجميع الأعمال الصالحات والأقوال الصالحات وجمعنا في جناته النعيم مع النبي صلى الله عليه وسلم وأصحابه الكرام كما جمعنا في هذا المكان.